አንዱ አምላክ ተወልዷል ወይስ አንዱ አካል ነው ተወለደ? አንድ አምላክ። አሁን ለምሳሌ ምን እንደሆነ ታውቃለህ? አምላክ አይታይም፣ አይዳሰስም፣ አይጨበጥም፣ ምንም እንትን የሚለው ነገር የለም። እዚህ ጋር ማመን ያለብህ ነገር ግን በመጀመሪያ ሰማይና ምድር ነበሩ ሲል በእጁ አይደለም የሰራው ሰማይና ምድር በቃሉ ነው የፈጠረው አይደለም። ቃል አምላክ ነው በቃሉ የፈጠረው። በትእዛዙ ለምሳሌ በቃ እኮ አምላክ ነው በቃሉ የፈጠረው እንጂ አምላክ በቃሉ ፈጠረ እንጂ ቃሉ ራሱ አይደለም የፈጠረው። መጀመሪያ እኮ አምላክ እኮ ነው። ለምሳሌ ኢምራን በእጁ አነሳው እንጂ እጁ አላነሳም። ጥያቄ አለኝ አዳምጠኝ። አንዴ ቆይ። አሁን ለምሳሌ ልንገርህ፣ ከቃል በፊት እግዚአብሔር ነው ያለው። ቃል ከእግዚአብሔር በፊት አይደለም የነበረው። እኔ የምናገረው እኔ ስላለሁ ነው። የተወለደው እግዚአብሔር ነው ወይስ ቃል ነው? የተወለደው እግዚአብሔር ነው። እግዚአብሔር ከድንግል የተወለደው እግዚአብሔር ነው። ራሱ ቃል ነው እግዚአብሔር ነው። እግዚአብሔር ቃል ስጋ ሆነ እኮ ነው የሚለው። ኦኬ ጥሩ። እሺ አብ እግዚአብሔር ነው? አዎ አብ እግዚአብሔር ነው። አብ ተወልዷል? አብ ተወልደዋል። አዎ። ኦኬ መንፈስ ቅዱስ ተወልዷል? መንፈስ ቅዱስ ማለት አብ ነው። አብ ማለት ወልድ ነው። አሁን እዚህ ጋር ትንሽ ግራ እንዳያጋባህ ማለት ነው። መንፈስ ቅዱስ ማለት አብና ወልድ ናቸው? አንድ አይነት ናቸው ሶስቱ? አዎ አንድ አይነት። ሶስቱም አንድ ናቸው አይደለም? ምንም ልዩነት የለም። አትሳሳት። መናፍቅ ነው እንዲያመጣው እዚህ መጽሐፍ ቅዱስ ስታነበው ለምን ሙሉ ለሙሉ አታነበው? አንዴ አቡኪ አሁን ያረከውን ታውቃለህ? እሺ ምን ወገናችን ሳሚ፣ አሁን አንተ ማለት ነው ወላሂ ከቤተ ክርስቲያን የተወገቀ አንዴ መጽሐፍ ላምጣ። አንዴ ብያቸዋለሁ። ሌላ ወሬ እንዳታወሩ። አንዴ ብቻ ታብታብ አድርጉ። እስከዛ ታብታብ ኮፒ ሊንክ አድርጉ። አረር አደጋ ነው። በደብ ታብ ኮፒ አድርጉ። ኢንሻአላህ ይታያል። ሳሚ ለአንተ ነው የማሳይ። በጣም እያዘንኩ ነው ሳሚዬ። አሁን ከዚህ በኋላ አንተ ከከሃዲዎች ወገን ነህ። እሺ ይሄን በመናገር ተመልከት። ቤተክርስቲያን የምትልህ አሁን ተመልከት። ሰይፈ ስላሴ ቤተክርስቲያኒቱ ስለ ስላሴ ያስተማረችበት መጽሐፍ ነው። እሺ ተመልከት ቤተክርስቲያን ምን እንደምትል በደንብ ላቅርብልህ። አይ ቲንክ ይታያል ብዬ አስባለሁ። ካልታየም እንደዚህ ላድርገውና አንብብ። ስለዚህ ከእንግዲህ በኋላ እንደዚህ እናዛችኋለን። ከእንግዲህ ወዲህ ከእኛ ተለዩ። አንተ ነው እሺ፣ ስለ አንተ የምታወራው ቤተክርስቲያን ተመልከት። ቤተክርስቲያን የምትልህን ከእንግዲህ ወዲህ ከእኛ ተለዩ፣ እነሆ የሀፍረት ልጓም በአፋችሁ የውርደት ንፎ መንደፍቱ በአፍንጫችሁ አደርጋለሁ። ሂዱ አጋንንት ይሳቧችሁ፣ ዛሬዎች ይጫኑባችሁ። እናንተ እባቦች፣ አንተ ነው እሺ አዳምጥ። እናንተ እባቦች፣ የእልፍኙት ልጆች፣ እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ፣ ያንተ አባት ማለት ነው፣ እናታችሁ ጦጣ ናቸው። ሂዱ ከእኛ ተለዩ ለዘላለሙ አሚን። ይሄ የተነገረችው ቤተክርስቲያን ስላንተ ነው። ለምን ካልከኝ ሳሚ አንተ ምን አልከኝ? አብ ወልድ ነው፣ ወልድ መንፈስ ቅዱስ ነው አልክ። ይሄ ደግሞ ሰባሊዮሳዊ አስተምሮ ነው። ተመልከት ቤተክርስቲያን መጽሐፍ ነው የሚተነፈሰው። አቡኪ የምታነብልኝ አሁን ያሳየኝ እንደዚህ። ቆይ ልንገርህ፣ ትቀጥላለህ። ቆይ አንዴ አቡኪ አንተ ጋር አይደለም። ቆይ አንዴ ሳሚ። እሺ አቡኪ አለ። እሺ ይሄን አንብብልኝ። አደጋ ነው እንግዲህ እንደዚህ የሚስማ ይሄን አንብብልን። ኦኬ እሺ። አብም አብ ነው እንጂ ወልድ መንፈስ ቅዱስ አይደለም። ወልድም ወልድ ነው እንጂ አብም መንፈስ ቅዱስም አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስን አብ ወልድን መንፈስ ቅዱስን ወደ መሆን አይለወጥም። ወልድም አብን መንፈስ ቅዱስ ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድን ወደ መሆን አይለወጥም ይላል። እነዚህ ሶስት አካላት ናቸው ይላል። ይሄ አሁንም ሃይማኖት አበው እያመጣው ነው። ኦርቶዶክስ ነህ አንተ? እኔ ቆይ ምን እኔ እሺ ቆይ እኮ ምንድነው ነው አሁን በቃ ከባይብል ውጪ መጽሐፍ አትቀበልም? እንደ አንድ ኦርቶዶክስ እስቲ አዋል እቀበልም በለኝ። ከዛ ብዙ ነገር እንቀበለዋለን። እኔ መናገር የምፈልገው በመጽሐፍ ቅዱስ ነው። እሺ የምትቀበለውን ነገር እና ከዛ እናምጣ ማስረጃ። ምንድነው የምትቀበለው? መጽሐፍ ቅዱስ ብቻ ተው። ባይብል ላይማ እኮ አንተ የምታወራውም የለም እኮ። እኛ እኮ አዝነን ነው እያወራን ይሄ አለ አምላክ ተወልዷል ይላል ባይብል። አምላክ ተወልዷል ይላል።
በባይብል ብቻ ነው። ጥቅስ ስጠን። አምላክ ተወልዷል። እኔ ያየ አብን አይተዋል ይልሃል አይደለም እንዴ? አልጠየቅኩም። አይቷል አላየም አላልኩም። አምላክ ተወልዷል የሚል ጥቅስ አምጣ። አይደለም እኔ ያየ አብን አይተዋል ማለት ነው አይደለም? እኔ አብን ያየ ወልድን ያያል አያይም አላልኩም። አምላክ ተወልዷል የሚል አንድ ጥቅስ ወይ ግማሽ ጥቅስ ወይ ሩብ ጥቅስ ወይ ደግሞ የሚመሳሰል ነገር ካለ አቅርብ። አሁን እኔ እኮ ለጥቅስ አይደለም ማነበው እዚህ ጋር አቡኬ። ሁለተኛ እሺ፣ ገና የሚባል ነገር አለ ባይብል ላይ? ገና የሚባል ነገር አለ? ገና ማለት እኮ ልደት ነው አይደለም እንዴ? እኮ አዎ፣ እንደዛ የሚባል ነገር አለ ወይስ የፈጠራ ውጤት ነው? ልንገርህ፣ ታህሳስ 29 የሚል ተወልዷል የሚልም እኮ የለም። አታመጣም እኮ። ከየት ነው ያመጣኸው እንዴ? ይሄ መሆኑ እኮ ለማወቅ እኮ መጀመሪያ አምላክ መሆን ማመን እኮ አለብህ እኮ። ከየት ነው ያመጣኸው አንተ? ከባይብል ውጭ ነው አይደለ? ከባይብል ውጭ ነው ያመጣኸው። ከየት ነው ያመጣሽ? አዎ እሱ ልክ ነው። ግን ከባይብል ውጭ ሳይሆን ባይብል የሚያስረዳልህ አለ አይደል? እኔ እኮ ምንም ያስረዳ አይደለም። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ክፈትልን። ማይምሩ መክፈት ስለማንችል ይቅርታ። እንደዚህ ካልክ አሪፍ ነው፣ ደስ ይለኛል ማለት ነው። ችግር የለውም። በባይብሉ እኮ መምታት እንችላለን። ግን ዋናው የሆነ ነገር ነው ሃይማኖት የመናፍቃን አስተምሮ ነው። አሁን አንድ ደና ኦርቶዶክስ ቢገባ ያሳያል። ኦኬ ተመልከት። ነገር ግን አሁን ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም ማለት ማን ነው ከማን የሰማው? ኢየሱስ ከእግዚአብሔር አይደለ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ። እዚህ ጋር ከእግዚአብሔር ኢየሱስ የሰማው እኮ ነው እየገረ ያለው አይደለም? አብርሃም እንዲህ አላደረገም እያለ ነው። አዎ የሰማው ኢየሱስ ነው ማለት ነው እኮ። የሰማው ኢየሱስ ነው፣ አሰሚው ደግሞ እግዚአብሔር ነው አይደል? ቆይ እዚህ ጋር 39 ላይ አጥቦ መልሰው አባታችን አብርሃም አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃም ስራ ባደረጋችሁ ነበር አለ አይደለም? ግን እናንተ የዲያብሎስ ልጆች ስለሆነ ፖይንታችን እሱ አይደለም። ከእግዚአብሔር የሰማው አይደለም ኢየሱስ እኮ። አሁን አንተ መልሰው እንጂ አሁን እንደዚህ ቆይ ቶሚ አንዴ በቃ አታየ እኮ አንዴ አታድርቁን። ከእግዚአብሔር ነው የሰማው አይደለም? ያውኑ ጥቅስ ላይ አቡኬ ወንጌል እኮ ነው የገለጥከው። ወንጌል ደግሞ ብርሃን ነው እንጂ አንተ ሃይማኖት አቡ ምናምን ብታመጣ ምንም ይሄ ጥጉን አስይዞ ማለት ነው። ኧረ እባክህ ጥቅሱ ላይ እናውራ ከይቅርታ ጋር። ከእግዚአብሔር ነው የሰማው አይደለም? ኢየሱስ ክርስቶስ ከእግዚአብሔር ነው የሰማው። ልንገርህ፣ ፍጹም ሰው ፍጹም አምላክ ሲባል ኢየሱስ ክርስቶስ ተርቋል። እሱን አልጠየቅኩም። ችግር የለውም። ከእግዚአብሔር ነው የሰማው ወይስ አይደለም? ያደርጋል እኮ የሰማው ማን ነው? ኢየሱስ ነው አይደለ? አዎ በለኝ አንዴ። አዎ ነገር ግን አሁን ከእግዚአብሔር የሰማው እውነት ነው። የሰማው ኢየሱስ ተወልዷል አይደለ? ማርያም ማህፀን ስሙን ኢየሱስ ትለዋለች ተብሏል አይደለ? ኦኬ ኢየሱስ የሚለው ስም የወልድ ነው የአብ ነው? ኢየሱስ ማለት ወልድ ነው። ኦኬ ስለዚህ የተወለደው ወልድ ነው ማለት ነው እንጂ አብ አይደለም። አዎ አብ ማለት አዎ ዞሮ መጣህልኝ። ቆይ ዞሮ መጣህልኝ። እሺ ሁለተኛ መስቀል ላይ ቆይ ሀቢብዬ ኦምኒሴንት በቃ ትክክል ተቀብያለሁ። ኤሎሃ ለማሰበክተኒ ወይም አምላኬ ለምን ተውከኝ ሲል ተናጋሪ ወልድ ነው። አምላኬ የሚለው አብን ነው አይደለ? ጎበዝ። አሁን እዚህ ጋር አምላኬ ለምን ተውከኝ ያለው ወልድ ነው። ለማን ነው ያለው? ለአባቱ። ኦኬ የተወለደው ነው አይደለ? የተወለደው ነው ያለው እንደዛ። እውነት ነው። አዎ ኦኬ የተወለደው ላልተወለደው ነው ያለው አይደለ? ላልተወለደው አብ ማለት ስለዚህ በቃ ችግር የለውም። እሱን ትነግረኛለህ። እድል እንሰጥሃለን። ወላሂ እድል ይሰጥሃል። እሺ በቃ ሁለት ያረጋግጠህልኛል። ስለዚህ የተወለደው ወልድ ነው። አብና መንፈስ ቅዱስ አልተወለዱም። መንፈስ ቅዱስ እኮ ሰራጺ ነው። ቴኪንግ አክሽን ነው። ቴንክ ዩ በቃ አመሰግናለሁ። ኦኬ ስለዚህ የተወለደው አምላክ ነው ወይስ ወልድ ብቻ ነው? ወልድ ተወለደ። ወልድ ደግሞ ማለት ነው ያ ቃል ነው ስጋ የሆነው። አሁን እኮ ሰው ውስጥ ያልከው አምላክ ነው የተወለደው። አንተ ራስህ ነው ያደረከው። ላሳየህ ነው እንዴት ሶስት እንደምታደርገው። የተወለደው ወልድ ነው ወይስ አምላክ ነው? የተወለደ ወልድ ነው። ወልድ ማለት ደግሞ ያ ቃል ነው አምላክ። ስለዚህ በፍቃዱ ስለዚህ አንዱ አምላክ አልተወለደም። የአምላኩ ቃል እንጂ አንዱ አምላክ አልተወለደም። አዎ በባህሪው ነው የመጣልህ አንተ ማለት ነው። ስላፈቀረህ ሊያድንህ ስለፈለገ ያ የማይታይ ሰው ሆኖ መጣልህ። ግን እየሰራም ነው። አመሰግናለሁ። እሺ ሰው ሆኖ ያልመጣልህ የለም። እሱ ጋር ነው እኛ ትኩረታችን። ሰው ሆኖ ያልመጣልህ የለም። ሰው ሆኖ ያልመጣ
እግዚአብሔር ማለት ልንገርህ፣ እግዚአብሔር ማለት ሰውን ያልመጣለ ቆይ ልንገርህ፣ እግዚአብሔር ማለት እኮ የባህሪ መገለጫ ሁሉም ነገር እኮ ከእግዚአብሔር ከሱ እኮ ነው የሆነው። አፈሩ፣ ውሃው፣ ምንም እኮ እሱ የባህሪ መገለጫ እኮ ነው። እግዚአብሔር ማለት እኮ እሱ ነው። ሳሚ 900 ምናምን ሰው ቁጭ ብሎ ማለት ነው ወላሂ ለአዚም ይታዘባቸዋል ክርስቲያኖች ማለት ነው። ለምን መሰለህ ቱ ዘ ፖይንት እያወራህ አይደለም። አሁን እኛም ከቅድም ጀምሮ የሚነሳው ፖይንት ላይ አታወራ። አንተ አሁን የአፈሩ እንደዚህ ሆኖ የእኛን ጥያቄ ማዳምጡ። እሺ ቶሚ ይቅርታ አንዴ እንጨርስና እሺ ትቀጥላለህ ቶሚዬ። አሁን ርዕስ ይዘን ነው እኮ የእናንተን ማጨናነቅ ምናምን እኔ በቃ ተወን ምናምን ይቅር ካላችሁ እኔም ተዋለሁ፣ ይምራልም ይተዋቸዋል፣ ችግር የለውም። ለማጨናነቅ ምናምን እየተማማርን ስለሆነ ነው። እና እኔ በመሀል አትግባ። እና ሳሚ የአሁኑ ላይ እንሄድና ያልተወለደ አምላክ አለ የለም? እሱ አለ፣ እግዚአብሔር አብ አለ። ኦኬ የተወለደም አለ፣ የተወለደ ወልድ አለ። ኦኬ እና 33 ስንት ነው? 33% ነው የሚመጣው 100 ሲከፈል ለ3 ከዛ 60 ምናምኑ አልተወለዱም። 33% ብቻ ነው የተወለደው ማለት ነው። ትንሽ እዚህ ጋር ያ ዲቪኒቲ የሚባለው ነገር በስጋ እያሰብከው ነው። ኦኬ እዚህ ጋር እኮ አንተ ነው የከፈልከው። የተወለደና ያልተወለደ አለ እኮ ልንገርህ፣ አንተ በሚመች መልኩ የተወለደና ያልተወለደ ስንት ነው? ልንገርህ፣ አንተ በሚመች መልኩ እያስረዳው ነው። ያ መለኮት እኮ ነው ሰው የሆነው እያልኩ ያለሁት። አሁን እዚህ ጋር አንድ ጥያቄ ልጠይቃችሁ ነው። ሰው ያልሆነ መለኮት አለ ወይስ የለም? እዚህ ጋር ልንገርህ ማለት ነው ኢየሱስ ወልድ ሲሆን እኔ እንደዚህ አይነት ነገር አልችልም። እምራን ቀጥል። በቃ ይቅርታ ሳሚ ከምንደባበርም በቃ